ሰላም ጤና ይስጥልን የተከበራችሁ የሽኒጋ ብሮድካስቲንግ ሰርቪስ ተመልካቾቻችን ይህ የሽኒጋ ልዩ ዝግጅት ፕሮግራማችን ነው በዛሬ የሽኒጋ ልዩ ዝግጅት ፕሮግራማችን እንግዳ ይዘን ቀርበናል እንግዳችንም የኦዳ ፓርቲ ሊቀመንበር አቶ ሱልጣን ቃሲም ናቸው ዝግጅቱን በማቅረብ ወደ እናንተ ማደርሰው እኔ ራህመት ሲራጅ ነኝ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ አቶ ሱልጣን ጥሪያችንን አክብረው ስለተገኙ እናመሰግናለን ራህመት እኔ ማመሰግናለሁ የሽኒጋ ሚዲያ እድሉን ሰጥቶኝ እዚህ ላይ ሐሳቤ መግለጽ ስላስቻለኝ እሺ አቶ ሱልጣን ወደ ጥያቄዎቼ ልውሰድክና ኦዳ ፓርቲ እንደሚታወቀው አዲስና የገና ጀማሪ ፓርቲ ነው ብዙም ቦታ የታወቀ ፓርቲ አይደለምና ፓርቲያችሁ ከተመሰረተ ምን ያህል ጊዜ ሆነው አላማውስ ምንድነው ስለሚለው የተወሰነ ነገር አብራሩልኝ መልካም የኦሮሞ ዲሞክራሲያዊ ህብረት ወይም ኦዳ ፓርቲ በጥቅምት 2012 የመሰረቻ ጉባኤውን አካሂዶ በአዳማ ከተማ ላይ የተመሰረተ ፓርቲ ነው ሶ አንድ አመት ከተወሰኑ ወራት ያስቆጠረ እድሜ ያለው ፓርቲ ነው የፓርቲው ዋና ዓላማ እንግዲህ የኦሮሞ ህዝብ ፖለቲካው ሰፊ መሰረት ያለው የጋራ መድረክ በመገንባት የህዝቡን የመብት ትግል በተቀናጀ መልኩ መምራት የሚፈልግ ፓርቲ ነው የኦሮሞ ህዝብ በዋናነት ራሱን በራሱ የማስተዳደር መብቱን እንዲረጋገጥለት የኢትዮጵያ ህብረ ብሔራዊ ፌደራል ስርዓትም መሰረት ኖሮት መሬት እንዲይዝ የሚፈልግ ፓርቲ ነው በተለይ ደግሞ የኦሮሞ ህዝብ በህብረ ብሔራዊ ፌደራሊዝም ስርዓት ውስጥ የሚገባውን ቦታ የሚገባውን ውክልና አግኝቶ የሀገሪቱ አስተዳደር የሀገሪቱ ኢኮኖሚ ማህበራዊና ፖለቲካዊ እንቅስቃሴዎች ውስጥ በሰፊው መሳተፍ እንዲችል ለማስቻል ነው በኦሮሚያና በመላው ኢትዮጵያ የዲሞክራሲ ተቋማትንም ማጠናከር እና የሌሎችንም ለመገንባት ዓላማ ያለው ፓርቲ ነው ከዛውጪ የኦሮሞ ባህል ቋንቋና ታሪክ በአግባቡ ተሰንዶ እንዲያድግ ዓላማ አለው በሌላ በኩል ከዓለማንም ጣልቃ ገብነት የህዝቡን ሉዓላዊነት የኦሮሞን ህዝብ ብሔራዊ ሀብቶቹንም በአግባቡ ለራሱ እድገት መጠቀም እንዲችል እንፈልጋለን ካለን ደግሞ ዲሞክራሲያዊ ሴቶች ታዋቂው የገዳ ስርዓት የራሱ የዲሞክራሲ ሴቶች አሉት ያ የዲሞክራሲ ሴት ለሀገሪቱ የዲሞክራሲ ግንባታ ማዋል በሚችልበት መልኩ ስራ ላይ ማዋል በሚችልበት መንገድ ማዘጋጀት ነው ከዛ በተረፈ የገዳ ዲሞክራሲ እሴቶችን በመጠቀም የሀገሪቱንም የኦሮሞንም አንድነት የሀገሪቱንም ህዝቦች አንድነት ማጠናከር እንፈልጋለን አፋን ኦሮሞ የፌደራል የሥራ ቋንቋዎች ውስጥ አንዱ እንዲሆን የኛ የፖለቲካ ፕሮግራም ውስጥ የተካተተ ነው ከዛ በተረፈ የኦሮሞ ህዝብ በፊንፊኔ ከተማ ላይ የባለቤትነት መብቱ እንዲረጋገጥለትና በዋናነት ለረጅም ጊዜ ሲታገልለት የነበረው መብቱ እንዲከበር እንፈልጋለን የግለሰብና የቡድን መብቶችም በተመዛዘነ መልኩ በተመጣጣኝ እንዲከበሩ እንፈልጋለን በሀገር ደረጃ ደግሞ የተመጣጠነ የልማት እና እድገት እንዲኖር እንሰራለን ሶ በአጠቃላይ እኛ የኦሮሞ ፖለቲካ ወደ መሃል እንዲመጣ በሀገሪቱ ውስጥም የኦሮሞ ህዝብ በቁጥሩና በስፋቱ የሚመጥነውን ፖለቲካው ውክልና እና መብት እንዲያገኝ ዓላማ አድርገን የተነሳ ፓርቲ ነው ሁለተኛ ጥያቄ የሚሆነው ከምርጫ ቦርዱ ለምን ተሰረዛችሁና የምርጫ ቦርዱ ላይ ክስ ከፍታችሁ ነበር ክሱስ ምንም በተመለከተ ነው እንግዲህ የምርጫ ቦርድ ራሱ በወሰነው ውሳኔ ከምዝገባ ሂደት እና በዘንድሮ ከሚካሄደው የምርጫ ሂደት ላይ እንድንሰረዝ አድርጓል ይህ በህገወጥ መንገድ በፖለቲካ ሸፍት የተፈጸመ ተግባር ነው ምናልባትም አዲስ ፓርቲ በምሁራን እና ወጣቶች የተደራጀ ፓርቲ አዲስም ራዕይ ይዞ የመጣና ከጊዜ ወደ ጊዜ ፓርቲው እየተጠናከረና አውትስፖክን የሆነ ታዋቂነቱም እየጨመረ በመምጣቱ
ምናልባት መንግስት ላይ የሚያነሳቸው ጠንከር ያሉ ሂሶችና ትችቶች ምናልባት ስጋት ውስጥ የከተታቸው አካላት ሊሆኑ ይችላሉ የሚል እምነት አለን። ኤኒዌይስ በሰበብነት እነሱ ያስቀመጡት የአባላት ቁጥር አላሟላችሁም የሚል ነው። ነገር ግን ፓርቲው አነሳሱም እጅግ በጣም ሰፊ መሰረት ያለው ከተለያዩ የሀገሪቱ ክፍሎች ወደ 4 ክልሎች ውስጥ አባላት አፍርተን ኦሮሚያ ብቻም ሳይሆን ማለት ነው ኦሮሞዎች የሚኖሩበት አካባቢ ሁሉ ሄደን አባላትን ለማፍራት ሞክረን በአግባቡ አባላትን አቀርበን ሰነዶችን በሙሉ አሟልተን ያቀረብንበት ሁኔታ ነው ያለው። ስለዚህ እነሱ በሚሉት መልኩ ሳይሆን ሌላ የፖለቲካ ዓላማ ያለው አጀንዳ ያለው እርምጃ እንደተወሰደ እምነት አለን። ሶስተኛው ጥያቄ ኦዳ ከሌሎች የኦሮሞ ፓርቲዎች የሚለየው ወይም የሚያመሳስለው ነገር ምንድነው የሚለው ነው። በዚህ ላይም የተወሰነ ማብራሪያ ቢሰጡን ደስ ይለኛል። ጥሩ ምናልባት ወደ እዚህኛው ጥያቄ ሳልገባ በአሁኑ ሰዓት የምርጫ ቦርድን ውሳኔ በመቃወም እኛ ጉዳያችንን ለፍርድ ቤት አቅርበናል። በፌደራል ከፍተኛ ፍርድ ቤት የምርጫ ቦርድ ውሳኔ አግባብነት እንደሌለው ህገወጥ ውሳኔ እንደሆነና የህገ መንግስታዊ መብታችንን የተጋፋ ስለሆነ ያንን ተቃውመን ክስ መስርተናል። ያ ክስ በአሁኑ ሰዓት ሂደት ላይ ነው ያለው። በዋናነት እኛ በህግ የተቀመጠውን የመሰማት መብታችንን የገፈፈ ውሳኔ እንደሆነ በግልጽ አስቀምጠናል። ለምን ቢባል በምርጫ ህጉ ላይ ማንኛውም የፖለቲካ ፓርቲ ከምዝገባ ሂደት ወይም ደግሞ ከምርጫው ሂደት እንዲወጣ ሲደረግ ወይም ሲሰረዝ በመጀመሪያ ቀድሞ እንዲያውቅ ያሉበትን ድክመቶች ወይ ጉድለቶች ካሉ እንዲያሟላ ያንን ደግሞ ቅሬታም ካለው እንዲያቀርብና ራሱን ዲፌንድ እንዲያደርግ የመሰማት መብት አለው። ያንን መብት በረገጠ መልኩ በተላለፈ መልኩ ነው ውሳኔ ያስተላለፉት። በ30 ቀናት ውስጥ ሐሳባችንን እንድንገልጽ ራሳችንን ዲፌንድ እንዳደረግና ማስረጃዎች እንዳሉ በሚቀርቡት ጉዳዮች ላይ ማስረጃዎች እንዳሉ እንድናቀርብ ምንም አይነት እድል አልሰጡንም። ሁለተኛ ቦርዱ የውሳኔ አሰጣጥ ሂደቱ ግልጽነት ይጎለዋል። ህገ መንግስቱ ማንኛውም የመንግስት አስተዳደር አካላት የሚሰጡት ውሳኔ ግልጽ መሆን አለበት ይላል በህገ መንግስቱ አንቀጽ 12 ላይ። ያንን የተላለፈ ነው። ለምን ቢባል እነሱ አባላትን መስራች አባላትን ያጣሩበት መንገድ እኛን ያሳተፈ አይደለም። እኛን ኢንፎርማል አረጉንም ማንኛውም እኛ ላይ ወይ ሶስተኛ ወገን ላይ ተጽዕኖ ሊያሳድር የሚችል ውሳኔ በማንኛውም ሁለተኛው ያነሳው ጥያቄ የቦርዱ ውሳኔ የህገ መንግስቱን አንቀጽ 12 የሚጋፋ ነው። ማንኛውም የአስተዳደር አካላት ውሳኔ ሲሰጡ የመንግስት አካላት ውሳኔ ሲሰጡ አካሄዳቸውን ስርዓታቸውን ግልጽ ማድረግ ይገባቸዋል። የቦርዱ ውሳኔ ግልጽነት በሚጎለው መንገድ የተደረሰ ውሳኔ ነው የሚል ቅሬታ አቅርበናል። በተለይ አሁን እነሱ የሚሉት የመስራች አባላት ቁጥርን ከመኖሪያ ቦታቸው ሄደን ለማጣራት ሞክረናል ነው የሚሉት። ያጣሩበት መንገድ ግልጽነት ይጎለዋል፣ እኛንም ያሳተፈ አይደለም። በእኛ ላይ ተጽዕኖ የሚያሳድር ህገ መንግስታዊ በፖለቲካ ተደራጅተን መሳተፍ የሚያስችለን መብት የሚገፍ ከመሆኑ አንፃር እኛን ያሳተፈ አይደለም። ስለዚህ ያ ህግን የተላለፈ ነው። ከዛ ውጪ ያጣሩበት መንገድ ገለልተኛ አካላትን ከገለልተኛ አካላት ጋር አይደለም። እንደሚሉት የመስራች አባላትን ነዋሪዎች ካስተዳደር አካላት ወይም ደግሞ ቀበሌ ወይም ደግሞ ወረዳ ሄደን አጣራ ነው የሚሉት። እነኚህ አካላት የመንግስት አካላት ቢሆኑም በኢትዮጵያ ፖለቲካ ታሪክ እንደሚታወቀው ወረዳ ወይም ደግሞ የመንግስት አስተዳደር አካላት ከገዢው ፓርቲ ጋር ከፍተኛ የሆነ ግንኙነት አላቸው። መለየት በማይችልበት ደረጃ ሁላ ትስስር አላቸው እና የቀበሌና የወረዳ አስተዳደር አሁን ባለው ሁኔታ ኢትዮጵያ ታሪክም እንደምንረዳው የኢትዮጵያ ተጨባጭ ሁኔታም እንደምንረዳው እነኚህ አካላት ገለልተኛ ናቸው ማለት አንችልም። የኛን መስራች አባላት ለማጣራት የሄዱት ብልጽግና ፓርቲ ጋር ነው ማለት እንችላለን። እነኚህ ያስተዳደር አካላት
ኦልሞስት የብልጽግና ተወካዮች ለብልጽግናም የሚወግኑ ከመሆናቸው አንፃር ስለዚህ ቢያንስ እኛም ቢያሳትፉ እነማን በሳምፕል ደረጃ እንደተወሰዱ ከየት ቀበሌ እንደተወሰዱ ማሳወቅ ቢችሉና እኛም በማጣራት ሂደት ብንሳተፍ ቢያንስ ሰዎቹን ነው ለይተን ማወቅ ብንችል አልተገኙም የተባሉትን ሰዎች እኛ በአካል ሁላ ማቅረብ እንችላለን እነኚህ ሰዎች እያንዳንዱን ቤት ለቤት ሄደን ነው የመዘገብነውና በዛ ደረጃ ኮንፊደንስ ስላለን በአካል ማቅረብ እንችላለን ይሄ አግባብ አይደለም ብለን ማመልከቻ ሁላ አስገብተን መልስ ሊሰጡን አልቻሉም አሰራራቸው ግልጽነት ይጎለዋል ሌላኛው የማጣራት ሂደቱ አስተማማኝ ማስረጃም ሊያወጣ የሚችል አይነት አይደለም ለምን እኛ አባላቱን መዝግበን ያስገባ ነው ከአንድ አመት ተኩል ኦልሞስት ከአንድ አመት ከሁለት ወር በፊት ነው ያስገባ ነው ጥቅምት 27 2012 ነው ያስገባ ነው መስራች አባላትን መስራች አባሎቻችን ከቦታ ቦታ ሊቀያየሩ ይችላሉ አድራሻ ሊቀያየሩ ይችላሉ በተለያየ መልኩ በመዘግየቱ ምክንያት ቦርዱ የማጣራት ሂደቱን በመዘግየቱ ምክንያት ያድራሻ ለውጥ ሊኖር ይችላልና ከኛ ጋር ቢመካከርና ነገሩን ማጥራት ቢሞክር እንደዚህ አይነት የተሳሳተ ውሳኔ ላይ ሊደርስ አይችልም ነበር የማጣራት ሂደቱ አስተማማኝ ውጤት የሚያስገኝ አልነበረም የሚል ነው ሌላኛው ፓርቲዎችንና የሚወክሉትን ህዝብ በኩልነት የሚያይነት የውሳኔ ሂደትም አይደለም ለምን የኦራ ፓርቲ ብቻ አይደለም በዚህ እንትኑስ ከምዝገባ ሂደት የወጣው ወይም ደግሞ ከምርጫ ሂደት እንዲገለል የተደረገው 15 የኦሮሞ ስም ያላቸው ኦሮሞ ስም የሚንቀሳቀሱ ፖለቲካ ፓርቲዎች አሉ ከ15 ውስጥ 12ቱ ተሰርዘዋል ይሄ ምናልባት እንደው ሰፋ አድርገን ማየት ብንችል ፖለቲካ አንድምታ ያለው ትልቅ መልእክት አለው ማንኛውም የኦሮሞ ፓርቲ ፌር በሆነ መልኩ መንቀሳቀስ አይገባውም የሚል ኢንዳይሬክት የሆነ መልእክት የሚያስተላልፍ ነው ምናልባትም ከዛም ሰፋ ሲል በብሔር የተደራጁ ፓርቲዎችን ከፖለቲካው ጨዋታ የማውጣትም ስራ በውስጡ ያለመ እንደሆነ ጥርጣሬ አለን ከዚህ አንፃር እንግዲህ በተለያየ መልኩ የብሔር ፖለቲካ ሀገሪቱን እያፈረሰ ነው እነኚህ በብሔር የተደራጁ ፓርቲዎች ይፍረሱ በህግ ይታገዱ በሚል ለረጅም ጊዜ የፖለቲካ ሎቢ ሲደረግ እንደነበረ እናውቃለንና የዛም ነጻብራቅ እንዳይሆን ጥርጣሬ ያለን እኛ ላይ የተወሰደው እርምጃ የሚል በዛ መልኩ ነው እኛ እየተረዳን ያለ ነው ሌላኛው የህግ መሰረትም የለውም የወሰኑት ውሳኔ ለምን ለማለፍ ወይም ከት ፖይንት አድርገው ያስቀመጡት የማለፊያ ቀመር አድርገው ያስቀመጡት 35% ያሟሉ ነው የሚለው 35% የሚል ምንም አይነት የህግ መሰረት የለውም የምርጫ ህጉም የምርጫ ቦርድ ማቋቋሚያ አዋጅ ውስጥም በምንም መልኩ የተቀመጠ አይደለም በአጠቃላይ ስንመለከተው በኦዳ ፓርቲና ሌሎች የኦሮሞ ፓርቲዎች ላይ የተወሰደው እርምጃ ፖለቲካዊ ነው እንጂ የህግ መሰረት ያለው እርምጃ አይደለም ከዚህም አንፃር ነው እነኚህን ቅሬታዎች ለከፍተኛ ፍርድ ቤት አቀርበን አሁን ጉዳዩ እየታየ ነው 6 ፓርቲዎች ነበረን አንድ ላይ ያቀረብነው በጣምራ ማለት ነው ጉዳዩ ተመሳሳይ ስለሆነ ውጤቱም የሚያስከትለው ተመሳሳይ ስለሆነ የጋራም ጥቅም ስላለን በሚል ነበር ያቀረብነው ምርጫ ቦርድ በዚህ ጉዳይ ላይ መልስ ለመስጠት እቸገራለሁ እንደዚህ በጣምራ መምጣታቸው ለመልስ መስጠት ያስቸግረኛል በሚል ለፍርድ ቤት አቤቱታ በማቅረቡ ምክንያት በተለያየ ፋይል ጉዳዩ እንዲቀርብና እንዲታይ ተደርጓል በአሁኑ ሰዓት ለውሳኔ ተቀጥሮ ያለ ነው የተወሰኑት በርግጥ ውሳኔ የተሰጠባቸው አሉ ከዛ በፊት ተወስኖባቸው የነበሩ የምርጫ ቦርድ የወሰነው ውሳኔ ትክክል አይደለም በሚል ፍርድ ቤት ወስኖ ወደ ምርጫ ቦርድ የተመራ አለ ምርጫ ቦርድ በርግጥ በእነሱ ጉዳዮች ላይ ይግባኝ ወደ ጠቅላይ ፍርድ ቤት እንደወሰደ መረጃው አለኝ በአጠቃላይ ያለንበት ሁኔታ ይህ ነው በኦዳ ፓርቲ በኩልና ሌሎች የኦሮሞ ፓርቲዎችን ወደ ሶስተኛው ጥያቄ ስመጣ የኦዳ ፓርቲ የወጣቶች ፓርቲ ነው ማለት እንችላለን የአዲሱ ትውልድ ፓርቲ ነው ማለት እንችላለን ከዚህ ቀደም ያሉት የኦሮሞ ፓርቲዎች በርግጥ የኦሮሞ ብሔርተኝነት ከማስረጽ አንፃር ትልቅ ስራ ሰርተዋል
ታጋዮቻችን ሊመሰገኑ ይገባል የትግል ስልታቸው ግን በተወሰነ ደረጃ መሻሻል ያስፈልገዋል አዲስ ደም ያስፈልገዋል አዲስ አመለካከትም ያስፈልገዋል የሚል እምነት አለን የኦሮሞ ፖለቲካ ችግር በዋናነትኛ እንደምናምነው በኢትዮጵያ ማዕቀፍ ውስጥ በህብረ ብሔራዊ ፌደራላዊ ስርዓት ማዕቀፍ ውስጥ መፈታት ይችላል የሚል እምነት አለን ከተወሰኑ ፓርቲዎች ይሄ በተወሰነ ደረጃ ይለየናል ብለን እናስባለን ሌላኛው በኮምፖዚሽን ደረጃ ወጣቶችና ምሁራን በተለይ የዩኒቨርሲቲ መምህራን ናቸው በብዛት የኛ ፖለቲካ ፓርቲ አባላት እና መስራቾች የነበሩት አሁን ግን በርግጥ በተለያዩ መልኩ መሰረቱን አስፍቶ በሁሉም ዞኖች ውስጥ አባላትን አፍርቷል ሌላኛው ምናልባት ይሄ በአሁኑ ሰዓት ኢትዮጵያ ያለችበት የለውጥ ሂደት ኦልሞስት አሁን ወደ መቀልበስ ደረጃ የደረሰው የቄሮ ትግል ውጤት ነው የወጣቶች ትግል ውጤት ነው ወጣቶች በሀገሪቱ 70% የሚሆኑ የህዝባችን አካል ናቸውና በሀገሪቱ ውስጥ የፖለቲካ ውክልና የላቸውም ወጣቶች በፖለቲካ አመራር ውስጥ በሰፊ መሳተፍ መቻል አለባቸው የፖለቲካ አመራር ሊይዙ ይገባል የሚል እምነት አለን የኦሮሞ ፖለቲካም ደግሞ እስካሁን ድረስ ባየነው ባደረግነው ግምገማ የጥቂት ጠንካራ ግለሰቦች ተጽዕኖ በጣም ያርፍበታል እነኛ ጠንካራ ግለሰቦች ጠንክሮ ሲቀጥሉ የፖለቲካ እንቅስቃሴውን በዛ መልኩ ይቀጥላል እነሱ ሲዳከሙ ወይም ደግሞ ስህተት ሲፈጽሙ በዛው መልኩም የፖለቲካ እንቅስቃሴውም የሚዳከምበት ሁኔታ አለና የኦሮሞ ፖለቲካ በጥቂት ጠንካራ ግለሰቦች ላይ የተንጠለጠለ ሳይሆን ድርጅታዊና ሰፊ የሆነ ህዝባዊ መሰረት እንዲኖረው ለማስቻል አቅደን እየተንቀሳቀስን ነው የኦሮሞ ፓርቲዎችም ኦሮሞ መምሰል አለባቸው ብለን እናስባለን በውክልና ደረጃ በአባላቸው በአመራራቸው ሁሉንም የኦሮሞ ህዝብ በተለይ ኢንተርናል ዳይቨርሲቲ ያለውና የኦሮሞ ህዝብ ብዝሃነት ያለው በጣም ሰፊ የሆነ 50-60 ሚሊዮን የሚጠጋ ህዝብ ስለሆነ ኢንተርናል ዳይቨርሲቲ ያለው በኢኮኖሚ ስሪቱም በተወሰኑ መገለጫዎቹም ኢንተርናል ዳይቨርሲቲ ስላለው ያንን ዳይቨርሲቲም በአግባቡ የሚገልጽ ውክልና ያለው ፓርቲ ያስፈልጋል የሚል እምነት ስላለን ነው ወደ ፖለቲካው እንቅስቃሴ የገባ ነው ሶ ከዚህ አንፃር ከሌሎች የፖለቲካ ፓርቲዎች እንለያለን ብለን እናምናለን መልካም ቀጣዩ ጥያቄ የሚሆነው የኢትዮጵያ ህገ መንግስት በጽሁፍ የሰፈረው ሁሉ ስራ ላይ ውሏል እንደ አንድ ህግ ባለሙያ ኢትዮጵያ ውስጥ ያለው የህግ ማስኬድ ሁኔታ እንዴት ያዩታል ወይም እንዴት ታየዋለህ የኢትዮጵያ ህገ መንግስት በህገ መንግስትነት ሲታዩ እጅግ በጣም አድቫንስድ ከሚባሉት ህገ መንግስቶች ነው በይዘቱ ደረጃ ስንመለከተው በብዙ መልኩ ማለት ነው ከሰብአዊ መብት ከሚያቋቁማቸው የዲሞክራሲ ተቋማት ከሰብአዊ መብት ይዘቱ አንፃር ከሚያዋቅረው የመንግስት ስርዓት አንፃር እጅግ በጣም አድቫንስድ ከሚባሉት ህገ መንግስት ነው ትልቁ የኢትዮጵያ ህገ መንግስትና የመንግስት ስርዓት ትልቁ ችግር በጽሁፍ ያለውን በመርህ ደረጃ ህገ መንግስቱ የተካተተውን ወደ ተግባር ማዋሉ ነው ለረጅም ጊዜ ሲባልም እንደነበረው የኢትዮጵያ ህገ መንግስት በአግባቡ በሙሉነት ስራ ላይ ውሏል ማለት አያስችለንም አሁን ያለው ሁኔታ ትልቁም ችግር ያ ነው ብዬ ነው ማስበው የዚህ ችግር ትልቁ ምንጩ የፖለቲካ ባህላችን ለህገ መንግስታዊ ስርዓት መጠንከር ቦታ የሚሰጥ ስላልሆነ ነው በአብዛኛው የፖለቲካ ባህላችን እርስ በራስ በመጠፋፋት ተቃዋሚዎችን ወይም ደግሞ የተለየ ሐሳብ ያላቸውን በማጥፋት በማሰርና በማስወገድ ነው እንጂ በአግባቡ ተወያይቶ ቁጭ ብሎ ጉዳዮቻችንን መፍታት በአግባቡ አልተለማመድንም ያ ችግር ህገ መንግስቱን በአግባቡ ስራ ላይ እንዳይውል አድርጎታል ህገ መንግስቱ ማንኛውም ሰው ሰራሽ እንደሆነ ተቋም የራሱ ችግሮች ሊኖሩ ይችላሉ አሁን ባለው ራሱ ግን ስራ ላይ መዋል ቢችል እጅግ በጣም ብዙ የሀገሪቱን ችግሮች መፍታት የሚችል ህገ መንግስት ነበረ ነገር ግን በሙሉነት ስራ ላይ ያለ መዋሉ ትልቁ ችግር ነው ብለን ነው የምናስበው በጣም ጥሩ የሚቀጥለው አጀንዳችን ደግሞ ፍርድ ቤቶች የስራ ድርሻቸው ለሁሉም ዜጋ እኩል የሆነ ፍትህ መስጠት ሲሆን ኢትዮጵያ ውስጥ የፍትህ ጉድለት መንስኤውና መፍትሄውስ ምንድነው ብለው ያስባሉ የኢትዮጵያ ፍትህ ስርዓት በብዙ መልኩ
የፖለቲካ ስርዓቱ ተጽዕኖ ያረፈበት ስርዓት ነው። የፍትህ ስርዓቱ በመርህ ደረጃ ነፃ እና ገለልተኛ እንዲሆን ይጠበቃል። በአደረጃጀቱም በሁሉ ነገሩ የሚከተላቸው መርሆችም ከፖለቲካ ከመንግስት አስተዳደር አካላት ተጽዕኖ ነፃ እንዲሆን ይጠበቃል። እኛ ለስኩልም ስንማርም በመርህ ደረጃ የምናውቀው ያ ነው። የኢትዮጵያ የፍትህ ስርዓት ግን ረጅም ጊዜ ከባድ የሆነ ተጽዕኖ ስር የቆየ የፍትህ ስርዓት ነው። በአብዛኛው በታሪክ ደረጃም ስንመለከት አስፈጻሚው አካል ከፍተኛ የሆነ ጫና ይደረግበታል። የአስፈጻሚው አካል ጫና የፍትህ ስርዓቱ በአግባቡ ጠንክሮ የሚገባውን ሚና መጫወት እንዳይችል በአገሪቱ የዲሞክራሲ ስርዓት ግንባታ ውስጥ የሰብአዊ መብት ማስከበር ውስጥ የሚገባውን ሚና መጫወት እንዳይችል አገጭቶታል ብለን እናምናለን። ከዛ በተረፈ የአስፈጻሚው አካል በተለያየ መልኩ ጣልቃ ገብነት ህዝቡ የፍትህ ስርዓቱ ላይ እምነት እንዳይኖረው የሚገባውን ክብርም እንዳይሰጠውም እያደረገው ይገኛል። ምናልባት በቅርቡ የምናያቸው ፍርድ ቤት ከኢህአዲግ በቅርቡ እንደምናየው በኢህአዲግ ዘመን ወይም ደግሞ በጣም ጨቋኝ በተባለው ኢህአዲግ ዘመን ሁላ ያልተለመዱ የፍርድ ቤት ትዕዛዞችን ያለማክበር በግልጽ የምናይበት ሁኔታ ነው እየተፈጠረ ያለው። አንዴ ላስቆምክ አቶ ሱልጣን ቃሲም። አቤት። በማል ኮኔክሽን ስለተቋረጠ ትንሽ ሐሳብህን ከወደፊቱ ብትጀምርልኝ ደስ ይለኛል። በጣም ካቆንኩበት ነው የቀጠልኩት እንደገና በጣም አይቻለሁ። ስለዚህ ለምሳሌ ያህል በአሁኑ ሰዓት በፍርድ ቤቶችና በፖሊስ በፖለቲካ ታሳሪዎች ደግሞ በተለያየ መልኩ ተጠርጥረው ፍርድ ቤት በሚመላለሱ ሰዎች ላይ እየደረሰ ያለው ነገር ስንመለከት በኢህአዲግ ጨቋኝ በተባለው የወያኔ ስርዓት በኢህአዲግ ዘመን ያልተለመዱ አይነት ሁኔታዎችን እያስተዋልን ነው። ምንድነው እያየን ያለ ነው? ፍርድ ቤት ትዕዛዝ ይሰጣል ሰዎች በዋስ እንዲለቀቁ ወይም ደግሞ የቀረበባቸው ክስ በቂ ስላልሆነ በነፃ እንዲለቀቁ የሚፈቅድበት ሁኔታ አለ። ውሳኔ ይሰጣል። ያ የፍርድ ቤት ውሳኔ ግን ፖሊስ ጋር ሲደርስ ከብጣሽ ወረቀት ራሱ የማይቆጠርበት ትንሽ እንኳን ቦታ የማይሰጥበት ሁኔታ ነው እያየን ያለ ነውና ያስፈጻሚው አካል ግልጽ የሆነና መረን የለቀቀ ተጽዕኖ ወይም ደግሞ ጣልቃ ገብነት የፍትህ ስርዓቱን አቀጭቶታል። ትልቁ ተግዳሮት ይህ የአስፈጻሚው አካል ተጽዕኖ ነው። ዳኞች በተቻላቸው ፍትህ እንዲከበር ገለልተኛ ሆኖ ለመስራት ይሞክራሉ። ያ ግን ሙሉ በሙሉ ተሳክቷል ማለት አንችልም። ይሄ ግድ መቀየር ያለበት ሁኔታ ነው። በጣም ጥሩ። ከአንድ ሙዚቃ ግብዣ በኋላ ተመልሰን እንገናኛለን። ተመልካቾቻችን ከሙዚቃው ግብዣ በኋላ ተመልሰን የምንገናኝ ይሆናል። እስከዛው መልካም ቆይታ። Oromiyaa lafuma oromummaan nafuma yaaduma qawweetumu dhumi jaanin dhumu barra waan qabu waliin qaba waan dhabu waliin dhaba kana yaantummaa qabu hin eeginaa hin cabu barra gaafa guulaa nu guulchisa gaafa duulaa nu duulchisa waan galgala abbaa eeggatu yoo beekkatan guyyaan beekkatu goonni diinaan girree bu'a gaafa xiiqii sabaaf du'a gaafa roorro ilmi dhiiraa gaafa xiiqii ilmi dhiiraa xiyyaara qabsoo keenya hayyootatu bararse bensinni isaa dhiigaa fongube lafeetti cabse mul'is gadaa Mustafa Harawee qabsoo sirbaa fi dhukaasa kawwee eebbisaa busmaayyoo hirmiin ba'ame bakka laaf jireenyaan iyyaan dhabame biddeen
godame hinyaannu jiraan du'aan oode nuti mabaafanna gumaa koode walee normaa sirna ofiif kaatti dhalee maalimaa wajjin kaatti. Bu'aa qeerroo qarre ce'umsaa wal garre faffacaatii ammaa waan jettuuree lammaa. Shaneefi abaa'o OLF kafaa'o hin barreenaa bartuu Oromoodhaa martuu. Teephamaa mollite suphuuf yaaluu cite qeeduudhaa galmaa godhuuf qeeraa qalmaa. Shaggarii fi dirre dhabuu waan hin jirre ifannee kulkulchuu alagaan hin bulchuu. Biyya kan keenya Oromiyaadha. Biyya kan keenya Oromiyaadha. Gaafa guulaa nu gulchisa gaafa duulaa nu dulchisa waan galgala abbaa eeggatu yoo beekkatan guyyaan beekkatu goonni diinaan girree bu'aa gaafa xiiqii sabaaf du'aa gaafa roorroo ilmi dhiiraa gaafa xiiqii ilmi dhiiraa namni Oromoo taatee kawwee ormaa baatee si gaafata seenaan yoo saba kee waraantee Mustafaa Huseen ta'ii ofiin beeki waraana baattee uummataan eegi badhoofdoo soolee akeeka kaffaaloo miilatti dhabuu beeka abbaan gadaa beenuu bishaan mataa yaa'a dhaabata waliin laalaa sabaaf turreekaa. Diddan Oromoo manni lama beeka manneeni dhab mana kiraa deega kun dagala kun biyya ormaa keessa walitti qaba harka'ee wal keessa. Karrayyuu fi oboo maatii torba sabbuu eegii hulaa weerartuu orgobbaa diinagdee nu cabsu soodaree rammasu hayyuu keenya hidhaa hin barbaannu cidhaa. Taaddeedhaa meedura amantiin hafuura waliin nyaannu didaa tokkummaa waa fidaa. Nadhii nyaannu gurra gabrummaa xumurra hin qabnu kulkulchuu alagaan nu bulchuu. Nu Oromoodha warra lubaati. Nu Oromoodha warra lubaati. ተመልካቾቻችን ከሙዚቃው በኋላ ተመልሰን ተገናኝተናል። በሙዚቃው ዘና እንዳላችሁ ተስፋ እናደርጋለን። አቶ ሱልጣን ቃሲም የሚቀጥለው ጥያቄ የሚሆነው ኦሬዲ ወደ ማጠናቀቁ እየሄድን ነው ፕሮግራማችንን። ባለፈው የሀገር አቀፍ የፖለቲካ ፓርቲዎች ውይይት መድረክ ላይ ህገ መንግስትና ህገ መንግስታዊ በኢትዮጵያ የተሰኘው ስነ ጽሁፍ ጥናት አቅርበክ ነበረ። ጽንሰ ሐሳቡ ምንድነው? የስነ ጽሁፍ ጥሩ
ህገ መንግስትና ህገ መንግስታዊነት የሚል ጥናታዊ ጽሁፍ ነበር ያቀረብኩት ያንን ጥናታዊ ጽሁፍ በርግጥ በአፍሪካ ህብረት መሰብሰቢያ አዳራሽ ውስጥ ጠቅላይ ሚኒስትሩም ሌሎችም የፖለቲካ ፓርቲ መሪዎች እና የሀገሪቱ መሪዎች በተገኙበት አቅርቤ ያለው የዛ የጥናት ጽሁፍ መሰረታዊ ሐሳብ ህገ መንግስትና ህገ መንግስታዊነት በኢትዮጵያ ተግዳሮቶቹ ምንድናቸው ህገ መንግስትና ህገ መንግስታዊነት በኢትዮጵያ መሰረት ሊይዝ ያልቻለው በምን ምክንያት ነው የሚል ችግሮቹን ነቅሶ ማውጣትና የመፍትሄ ሐሳቦችን ማመላከት ነው ትልቁ የጽሁፉ ዓላማ እንግዲህ በጽሁፉ እንዳመላከትኩት በዛን ወቅትም በተለያዩ ሚዲያዎች ላይ ስለዚህ ጉዳይ ሐሳብ ሰጥቻለሁ የመጀመሪያውና ትልቁ ኢትዮጵያ ውስጥ ያለው ተግዳሮት የፖለቲካ ባህሉ የመጠፋፋት የፖለቲካ ባህል ነው ሜቢ ከጥንት ጀምሮ የምናውቀው የኢትዮጵያ ታሪክ የጦርነት ታሪክ ነው እንጂ የህዝቡ ታሪክ ሪሊ በአግባቡ ተመዝግቦ አይገኝም ከአብዮቱ ወዲም ያለውን የፖለቲካ ታሪክ ዘመናዊ የፖለቲካ ታሪክ ስንመለከት የመጠፋፋት አንዱን ሙሉ በሙሉ አውድሞ ሌላ የራስ የሚለውን ስርዓት የመገንባት ፖለቲካ ታሪክ ነው ያለውና ያ የፖለቲካ ታሪክ ህገ መንግስታዊነት በኢትዮጵያ መሰረት በአግባቡ እንዳይኖረው አድርጎታል ከዛ መውጣት ይኖርብናል የሚል ነው የቀደመውን አፍርሶ እንደ አዲስ የመገንባት አባዜ ውስጥም እንገባለን ብዙን ጊዜ ታዩ እንደሆነ የደርግ መንግስት የኃይለ ሥላሴን መንግስት ይረግማል የኢህአዴግ መንግስት ደግሞ የደርግ መንግስትን ሲረግም ነበር አሁን ደግሞ የብልጽግና መንግስት የኢህአዴግን መንግስት ይረግማል ኦፍ ኮርስ ራሳቸው የኢህአዴግ መንግስት አካልም ሆኖ ሳለ ማለት ነው ሶ ይሄ የቀደመውን ያጥላሉ ራስን እንደመላክ የማቅረብ በመሰረቱ ግን ተጨባጭ የሆነ ለውጥ ማምጣት ያለ መቻል ትልቁ የሀገሪቱ የፖለቲካ እና የህገ መንግስታዊነት ችግር ነው የሚል ነው ሌላኛው መንግስትና ፓርቲ ኢትዮጵያ ውስጥ ያለ መለያየት ሌላው ትልቁ ተግዳሮት ነው አንዳንዴ ወደ ታች ያሉት የአስተዳደር አካላት መንግስትና ፓርቲ ለይቶ መረዳት ራሱ የማይችሉበት ደረጃ ደርሷል ከመቀላቀላቸው የተነሳ ማለት ነው ሰላማዊ ሰልፍም ሲወጣ የመንግስት ስራ በፓርቲ ቻናል የፓርቲ ስራ በመንግስት ቻናል በመንግስት ተቋማት ሲሄድ የምናይበት ሁኔታ አለ ያ እጅግ በጣም የተወሳሰበ ችግር ውስጥ ከቶናል ሌላው የዲሞክራሲ ተቋማት ያለ መጠናከር አንዳንዶቹ ያለ መገንባት ያሉትም ደግሞ እንዲቀጭጩ መደረጉ ህገ መንግስትና ህገ መንግስታዊነት መሰረት እንዳይኖራቸው አድርጓል የሚል ነው ሌላው ያልተገደበ የአስፈጻሚ አካል ተጽዕኖና ስልጣን ያስፈጻሚው አካል ኖርማሊ በስራ የህዝብ ተወካዮች ምክር ቤት ወር በህዝብ ተወካዮች ቁጥጥር ስር በየጊዜው ሪፖርት የሚያቀርብ አካል ነው በመርህ ደረጃ በተግባር ግን ያያየን ያለ ነው ያስፈጻሚው አካል የሁሉም የበላይ ሆኖ የህዝብ ተወካዮችንም የዳኞችንም ሌሎችም ላይ የሶስቱም የመንግስት አካላት ላይ ተጽዕኖ ሲያሳድር የምናይበት ሁኔታ አለና ያልተገደበ ያስፈጻሚው አካል ስልጣን ያ እጅግ በጣም ለህገ መንግስታዊነት ኢትዮጵያ ውስጥ መዳከም ያለ መኖር ትልቁ ምክንያት ተደርጎ ተቀምጧል ሌላው የህገ መንግስት ነው የነኚህ የዲሞክራሲ ተቋማት የሚደርስባቸው ተጽዕኖ እንዲቀጭጩ ማድረጉ በአጠቃላይ በኢትዮጵያ ውስጥ የህገ መንግስትና የዲሞክራሲያዊ ባህል እንዳይገነባ ወይም እንዳያብብ የተደረገበት ሁኔታ አለ ሶ እነኚህን ለይተን ካወጣን በኋላ የህገ መንግስት ማሻሻያ እንደሚያስፈልግ ከዛም በዘለለ ግን የፖለቲካ ባህላችንን መቀየርም እንደሚያስፈልገን በመፍትሄ ደረጃ ያስቀመጥነው ነው ከዛ በዘለለ ኢኖቬቲቭ በሆነ መልኩ የአገር በቀል የዲሞክራሲ እሴቶችን ለሀገራችን ህገ መንግስትና የዲሞክራሲ ስርዓት ግንባታ ማዋል እንደሚገባንም እዛ ጽሁፍ ላይ አመላክቻለሁ በተለይ እንደገዳ ያሉ ሌሎችም ብሔረሰቦች ውስጥ የራሳቸው የሀገር በቀል የሆኑ የዲሞክራሲ እሴቶች አላቸውና እነኛ የዲሞክራሲ እሴቶች ለሀገሪቱ የዲሞክራሲ ስርዓት ግንባታ ማዋል ይቻላል ሁሉ ጊዜ ከውጪ ኢምፖርት የተደረገ እሳቤና አስተሳሰብ ብቻ ይዘን መሄድ አይገባንም የሚልም ሐሳብ አቅርብ ያለው የህገ መንግስት ማሻሻያም እንደሚያስፈልግ
የጠቅላይ ሚኒስትሩ ስልጣንም ሊገደብ እንደሚገባ የስልጣን ዘመኑም ገደብ ሊበጅለት እንደሚገባ በዛ ጽሁፍ ላይ አመላክቻለሁ እንግዲህ ሰፊ መወያያም ነበረ በወቅቱ አይሰማኝም ራህመት ድምጽሽ አይሰማም ይቅርታ ጥያቄን ወደ ማገባደዱ ላይ ነው ያለው የመጨረሻውን የማጠናቀቂያ ጥያቄ የሚሆነው ተፎካካሪ ፓርቲዎች እንደ ካፋውና እንደ ኦነግ ያሉ ከምርጫ ተገለናል ይያሉ ነው በሌላ በኩል መንግስት አልከለከልኩም ባይ ነው በዚህ ዙሪያ ላይ አንተ ምን ትላለህ እንግዲህ የካፋው እና የኦነግ ከምርጫ የመገፋት ሁኔታ ሁላችንም በግልጽ የምናውቀው ነው እነኚህ ሁለቱ ትላልቅ የኦሮሞ ድርጅቶች በጣም በተለያየ መልኩ በተለያየ ጊዜ በተደጋጋሚ አባሎቻቸው በሰፊው እየታሰሩባቸው እንደሆነ ቢሮዎቻቸው እየተዘጉ እንደሆነ ከፍተኛ የሆነ የፖለቲካ ጫና እየደረሰባቸው እንደሆነ በጣም በተደጋጋሚ አቤቱታ ለምርጫ ቦርድም ሲያቀርቡ ለመንግስትም ለተለያዩ አካላትም ሲያቀርቡ የመጨረሻውና የማጠናቀቂያ ጥያቄ የሚሆነው ተፎካካሪ ፓርቲዎች እንደ ኦፌኮና ኦነግ ያሉ ከምርጫው እንደተገለሉ እየተናገሩ ነው በሌላ በኩል መንግስት አልከለከልኩም ባይ ነኝ አንተ በዚህ ላይ ምን ትላለህ የኦፌኮና የኦነግ ከምርጫ ተገፍቶ መውጣት በተጨባጭ ያየነው ያለ ጉዳይ ነው እነኚህ ፓርቲዎች በኦሮሞ ህዝብ ዘንድ ለረጅም ጊዜ ረጅም እድሜ ያላቸውና ሰፊም ታዋቂነት ያላቸው ፓርቲዎች ናቸው እነኚህ ፓርቲዎች ምርጫው ቢሳተፉ ጠንካራ ተፎካካሪ እንደሚሆኑም ይታወቃል በመንግስትም ወይም ደግሞ አሁን በስልጣን ላይ ያለው ቡድን እነኚህ ፓርቲዎች ወደ ምርጫው መግቢያ መንገዶች በተለያየ መልኩ እንደተዘጋባቸው በአባላት ላይ እስር በቢሮዎቻቸው ላይ ደግሞ አላስፈላጊ ብርበራዎች ዘረፋዎች እንዲሁም እስከ መዘጋት የደረሰ እርምጃዎች ህጋዊ ያልሆኑ እርምጃዎች ሲወሰዱባቸው እንደነበርና በዛ ምክንያት ከምርጫው ሊወጡ እንደሚችሉ ወይም ደግሞ ከምርጫው እየተገፉ እንደሆነ በተለያየ መልኩ ቅሬታም ይቅርታ ተቋርጦ ነበር ከመልሴል ቀጥለ ኦኬ ጥሩ እነኚህ የኦፌኮና የኦነግ ከምርጫው ሂደት ተገፍቶ መውጣት ያደባባይ እውነት ነው እነኚህ ፓርቲዎች በተለያየ መልኩ በተለያየ ጊዜ አባላቶቻቸው እየታሰሩባቸው እንደነበረ ቢሮዎቻቸው እንደተዘረፉባቸው ኢቨን እስከ መዘጋት የደረሰ ህጋዊ ያልሆኑ እርምጃዎች ሲወሰዱባቸው እንደነበረ በተለያየ ጊዜ መግለጫ ሲያወጡ ለምርጫ ቦርድም ለሚዲያም ለመንግስትም አቤት ሲሉ እንደነበረ አይተናል በዚህም ምክንያት ምርጫው ውስጥ መሳተፍ የማይችሉበት ሁኔታ እየተፈጠረ እንደሆነና ያለው ሁኔታ ተስፋ አስቆራጭ የሆነባቸው እየመጣ እንደሆነ በተለያየ መልኩ ሲገልጹ ነበረ 2-3 አካባቢ መግለጫዎችን ለህዝብ የሚያሳልፉት አለ እሱን ያየነው ነው በተጨባጭም በአሁኑ ሰዓት በፖለቲካ አመለካከታቸው ምክንያት ታስረው በአሁኑ ሰዓት ፍርድ ቤት እየተመላለሱና ቃሊቲ ታስረው የምናይበት ሁኔታ አለ ባወጡት መረጃም በ10 ሺዎች የሚቆጠሩ አባሎቻቸው በመቶዎች የሚቆጠሩ ደግሞ ቢሮዎቻቸው በመላ ሀገሪቱ የሚገኙ እንደተዘጉባቸው እንደተዘረፉባቸው በጽሁፍ ያቀረቡት ማስረጃ አለ ለምርጫ ቦርድም ለህዝብም ለመንግስትም ባስገቡት ማለት ነው ከዚህ አንፃር እነኚህ ፖለቲካ ፓርቲዎች ምርጫው ስለመሳተፍ የሚያስችላቸው ሁኔታ ውስጥ እንዳልነበሩ መረዳት ይቻላልና መንግስት ወይም ደግሞ በስልጣን ላይ ያለው ቡድን እነኚህ ፓርቲዎች አልተገፉም ብሎ ማስተባበያ ቢያቀርብም በመሬት ላይ ያለው ተጨባጭ እነኚህ ፓርቲዎች ተገፍተው እንደወጡ የሚያሳይ ነው ምናልባት እነኚህ ፓርቲዎች ብቻም ሳይሆን አጠቃላይ ተፎካካሪ እና ጠንካራ የሆኑ ፓርቲዎች ከዚህ የፖለቲካ ተሳትፎ እንዲርቁ ምናልባትም ደግሞ የምርጫ ውጤት ቀድሞ አሸናፊው እንዲታወቅ
ለማመቻቸት የተሰራ ስራ እንደሆነ መገመት ይቻላል ሶ ከዚህ አንፃር ነው ምናልባት ማየት የሚቻለው ይሄን ጉዳይ መልካም አቶ ሱልጣን በድጋሜ ሐሳቦትን ለማቅረብ ፍቃደኛ ሆነው ስለተገኙ በሽኒጋ ብሮድካስቲንግ ስም ላመሰግኖት ወዳለው ምናልባት የማስተላለፍ መልእክት መፈልገው መልእክት ስላለ ለዛ ምትመጪ እሺ ጥሩ እንግዲህ እንደ አንድ የኦሮሞ ወጣት ፖለቲከኛ በአሁኑ ሰዓት ሀገራችን ያለችበት ሁኔታ እጅግ በጣም ያሳስበናል የኦሮሞ ህዝብ ሁኔታም እጅግ በጣም አሳሳቢ ደረጃ ላይ ነው ያለው በርግጥ የኦሮሞ ህዝብ ብቻም ሳይሆን በአጠቃላይ የኢትዮጵያ ህዝብ በአሁኑ ሰዓት ያለበትን ሁኔታ ስንመለከት እጅግ በጣም አደገኛ ሁኔታ እየመጣ እንደሆነ መረዳት ይቻላል ለውጡ ከዛሬ 3 አመት በፊት አካባቢ የነበረው ተስፋ ሰጪ የለውጥ እንቅስቃሴ የለውጥ ንፋስ ሙሉ በሙሉ መቀልበሱን ያየንበት በወጣቶች ትግል በወጣቶች ደም የመጣው ፖለቲካ እንቅስቃሴ ለውጥ ተጠልፎ ለተወሰኑ ሰዎች ወይ ለተወሰኑ ቡድኖች የስልጣን ማደረጃ እንደሆነ የጥቅም ማስገኛ እንደሆነ ህዝቡ ሊረዳ ይገባል ከዛውጪ የኦሮሞ ፓርቲዎች ተገፍተው የወጡበትና አብዛኛውን የኦሮሞ ህዝብ የማይወክል ውክልና የነሳ የምርጫ ሂደት ለኢትዮጵያ መቅሰፍት እንጂ መዳኛዋ እንደማይሆን ሊታወቅ ይገባል ማንኛውም የፖለቲካ ምርጫ ውክልና ያስፈልጋል እነኚህ የፖለቲካ ፓርቲዎች ተገፍተው ግማሹ ተሰርዘው ህገወጥ በሆነ መልኩ ተሰርዘው ግማሹ ደግሞ አግባብ ባልሆነ መልኩ ተገፍተው የወጡበት የምርጫ ሂደት ሀገሪቱን ወደ ሰላማዊ ስርዓት የማይመልሳትና ሌላ ፍጥጫ ሌላ የጥፋት አዙሪት ውስጥ ሊከተን ስለሚችል ሁላችንም በዚህ ጉዳይ ላይ ትኩረት ሰጥተን ልንሰራ ይገባል በተለይ በአሁኑ ሰዓት ስልጣን ላይ ያለው ቡድን እየሄደበት ያለው አካሄድ አደገኛና ሀገሪቱን ከአንድ ጥፋት አዙሪት ወደ ሌላ ጥፋት አዙሪት እየመራት እንደሆነና የማያሻግራት መሆኑን በአሁኑ ሰዓት ያለንበት የፖለቲካው ጥንቀት የዲፕሎማሲ ውድቀት በአጠቃላይ የኢኮኖሚ ድቀትና የኑሮ ውድነት በአጠቃላይ ምንጩ የፖለቲካው ያለ መረጋጋት መሆኑን ለዛም ደግሞ በዋናነት ተጠያቂ ሊሆን የሚገባው በአሁኑ ሰዓት ስልጣን ላይ ያለው ቡድን የወሰዳቸው የተሳሳቱ እርምጃዎች ውጤት መሆኑ ታምኖ በአፋጣኝ መፍትሄ ሊበጅለት እንደሚገባና ወደ ሰላማዊና ወደ ጠረጴዛ ዙሪያ ተመቶ ውይይት ተደርጎ ለሀገራችን መፍትሄ መፈለግ እንደሚገባን ናሽናል ዳያሎግ በአፋጣኝ እንደሚያስፈልገን ከማንኛውም ጊዜ በላይ ናሽናል ዳያሎግ የጋራ መወያየት ብሔራዊ መግባባት እንደሚያስፈልገን ሊታወቅ ይገባል የሚል መልእክት አለኝ ከዛ በተረፈ የኢትዮጵያ ህዝብ አብዛኛው ወጣት ነው ወጣቱ የፖለቲካ ተሳትፎውን ማጠናከር ይኖርበታል ከዛውጪ የኦሮሞ ህዝብ የዚች ሀገር ውስጥ ረጅም ጊዜ መሰረት ያለውና ጠንካራ የኢኮኖሚ አቅም ያለው ሆኖ ሳለ የሀገሪቱ ተጠቃሚ መሆን አልቻለምና ያ ስርዓት መቀጠል የለበትም ለዚህም ደግሞ አጥብቀን ልንታገል ይገባል በአሁኑ ሰዓት በተለያየ እስር ቤት ያሉ የፖለቲካ እስረኞች ሊፈቱና ወደ ፖለቲካ ውይይቱ ሊመጣ ይገባል ያ ባልተሆነበት ሁኔታ ወደ ምርጫ ቢገባ የሀገሪቱን ሁኔታ የሀገሪቱን ፖለቲካ ችግር የባሰ ወደ ማንን ወጣበት ቀውስ የሚያመራ ማስተላልፈው ይሄ ነው ለተሰጠኝ እድል በጣም አመሰግናለሁ አቶ ሱልጣን ቃሲም ስለነበረን ቆይታ በድጋሚ በሽኒጋ ብሮድካስቲንግ ስም ላመሰግን ወዳለው እኔም ለተሰጠኝ እድል በጣም አመሰግናለሁ ሽኒጋ ብሮድካስቲንግ አመሰግናለሁ ሌላ ጊዜም እንደምንገናኝ ተስፋ አደርጋለሁ ተመልካቾቻችን የዛሬ የሽኒጋ ልዩ ዝግጅት ፕሮግራማችን እስካሁኑ ነበረ ከቀሪ የሽኒጋ ፕሮግራሞቻችን ጋር መልካም ቆይታ
Shinnigaa channel akeeka qabsoo bilisummaa Oromoof walabummaa Oromiyaatti xiyyeeffachuun tamsaasaalee televezyiinii karaa saatalaayitii isiniif dhiyeessuuf qophii xumuree jira. Yeroo dhiyoo keessattis sagantaalee dhuga qabeeyyii madaalaa of guutuutaan isin biraan ga'a. Oduu ammeef gabaasaalee oolmaa guyyaa guyyaa Oromiyaaf naannoo ishee xiinxala siyaasaa hawaasummaaf diinagdee Oromoof Oromiyaa sochii qabsoo bilisummaa Oromoof humna ittisa Oromiyaa sagantaalee aadaa barnootaa fayyaaf diinagdee Oromoo qajeeltoon isiniif dhiyeessa. Shinnigaan bakka hangafoonni qabsoo bilisummaa Oromoo afaan qawwee duratti amantiidhaan walirraa adda hin baanu jechuun tokkummaa Oromummaaf lubbuu isaanii qaalii wareeganii mallattoo tokkummaa murannoof gootummaa gadi jabeessanii dhaabanii. Shinnigaa channel irbuu isaanii kanatti fufsiisuuf kan dhaabbate yeroo ta'u filannoon keessan burqaa odeeffannoo haqaaf mallattoo qabsoo walabummaa Oromoo Shinnigaa channelii haa ta'u.